ከመንዝ አካባቢ በጸጥታ ችግር ምክንያት ወደ ቦታው መጥቶ ቦታውን መርጦ እንደከተመ ይነገራል። በመሆኑም የኤሊ ደብረ ፀሐይ ቅድስት ደብረ ብስራት ቅዱስ ገብርኤል ገዳም በደቡብ ኢትዮጵያ ክፍል ካሉ ጥንታዊና ታሪካዊ ከሆኑ ቤተክርስቲያኖች ውስጥ አንዱ ነው። ታቦቱ ስለት ሰሚና ጥንታዊ ከመሆኑ የተነሳ ዓመታዊ ክብሩ እጅግ ያማረና የደመቀ ነው። በዚህ ሁሉ የዘመናት ቆይታው ቦታውና ክብሩን የሚመጥን ህንጻ ቤተክርስቲያን ባለመኖሩ ህንጻው እንዲሰራ በአካባቢው የሚገኙ ምዕመናንና ታሪኩን የሚያውቁ የቤተክርስቲያን ልጆች ለዘመናት ሲቆጩበት የሰነበቱበት ሐሳብ ነበር። ይሁን እንጂ የዚህ ቁጭትና ፍላጎት በአንድ ሐሳብ ተሰብስቦ ዛሬ የምናየውን ህንጻ ዲዛይን ተሰርቶ ወደ መሬት በመውረድ ላይ ይገኛል። ይህንን ቁጭትና ፍላጎት በማስተባበር ከዛሬ 10 ዓመት በፊት የአካባቢው ተወላጅ መሐንዲስ ፀሐይ ደበበ ከኔ ጋር ከታደለ ተሰማ ጋር በመሆን በመማከር የዚህን ህንጻ ዲዛይን በተለያዩ የአቅምና የሳይዝ መጠን በመስራት ደረጃ በደረጃ እየተሻሻለ ዛሬ ያለበትን የህንጻ ቅርጽና መጠን እንዲይዝ ተደርጎ ተሰርቷል። ህንጻ ዲዛይኑ ሲሰራ ከቤተክርስቲያን አስተምሮ ጋር እንዲዛመድና እንደ ነዋየ ቅዱሳቱ ሁሉ ምሳሌና ትርጉም አዘል በማድረግ ብርቱ ጥረት አድርገናል። ቤተክርስቲያን የጥበብና የጥበብ ባለቤት በመሆኗ ሁሉ ትርጉም በሚሰጥና ከአስተምሮ ጋር በሚዛመድ ከመጽሐፍ ቅዱስ ሊጠቀስ በሚችል መረጃ የተዋቀረ ነው። በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ላይ ቤተክርስቲያን በሰባት ምሰሶዎች እንደቆመች ያስረዳል። የዚህን ምሳሌውም የሰባቱ ምሳሌና ቃል ኪዳን የሰባቱ ቤተክርስቲያን የሰባቱ ሚስጥራተ ቤተክርስቲያን ትርጉም እንደያዘ በመጽሐፍ ቅዱስ በቤተክርስቲያናችን ማስተምሮ የምናውቀውና የምንማረው ትምህርት ነው። በመሆኑም የዚህን ምሳሌ ወደ እምነታችን መግቢያ በር ላይ እንደ ኖህ ቃል ኪዳን ሰባቱን አምድ ተሸክሞ እንዲታይ አድርገናል። በስዕሉ ላይ በድሮይንጉ ላይ እንደምናየው በአርች መልክ የተቀመጠውን ደግፎ የያዘልን ሰባት አምዶች ናቸው። ሌላው ከዚህ ጋር ተያይዞ የምናየው ከላይ ከቤተክርስቲያኑ መግቢያ እና ከፊት ለፊቱ ላይ አምስቱን አዕማደ ምስጢር የሚወክልልን ከአምስቱም አዕማደ ምስጢር አንደኛውና ዋነኛ የሆነውን ምስጢረ ሥላሴ የሚወክልልንን በር መግቢያ በሶስት በማድረግ የዚህን ውክልና እንዲይዝልን አድርገን ሰርተነዋል። አናቱ ላይ የመስቀል ምልክት የጌታችን የመድኃኒታችን የኢየሱስ ክርስቶስን የሚያወክልልን ሲሆን በግራና በቀኝ በሐረግ መስክ ያስቀመጥነው የ12ቱ ሐዋርያትን ምሳሌ እንዲይዝ አድርገን አስቀምጠነዋል። ልክ በአፍሮ አይገባ መስቀል በክብ የተቀመጡት 12ቱ ሐዋርያትን የሚመስል ቅርጽ ይዘን ከዛ ዴቨሎፕ በሆነ አይነት መልክ አድርገናል። ሌላው በሁለቱ ጉልላት አናት ላይ
አናት ከመድረሱ በፊት የመሰበ ወርቅ ምልክት በማድረግ አንቲ ውእቱ መሰበ ወርቅ ንጹህ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት ወሀበ ሕይወት ለኩሉ ዓለም የሚለውን አስተምሮ ያሳይልናል ብለን ተጠቅመንበታል። በተጨማሪ በወንዶችና በሴቶች ሰሜንና ደቡብ በር ላይ ብስራቱ ደብረ ብስራት ገዳሙ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ስለሚባል የነጋሪትና የከበሩን ውክልና ወይም ደግሞ የድምጽ ማጉያ ቅርጽ ላይ አድርገን ደብረ ብስራት መሆኑን ለማሳየት በዲዛይናችን ላይ ለማሳየት ሞክረናል። እንግዲህ በአጠቃላይ ቤተክርስቲያን ሲሰራ በምሳሌና በትርጉም እያንዳንዷ ነገር እንደምትቀመጥ የዚህንም የእያንዳንዱ ቅርጽና ሁኔታ ከቤተክርስቲያን አስተምሮ ጋር እንዲዛመድ አድርገናል። በመሶበ ወርቅ አናት ላይ እንደ ሉል ዓለምን በሚወክል ክብ ነገር ላይ መስቀል በማስቀመጥ በአራቱ ማዕዘን አድርገናል። የአራቱ ወንጌላውያንን ምሳሌ ለማሳየት ይህንን ተጠቅመናል። በቀጣይ ከዚህ ጋር ተመሳሳይነት ያላቸውን የሰራናቸውን ቤተክርስቲያን ህንጻ ዲዛይን በማብራራት የምንሰራላችሁ ሲሆን ይሄንን በዚህ እናጠቃልላለን።